$1 ሚሊዮን በየቀኑ ብሰጥህስ? በእያንዳንዱ ቀን ለአንድ ዓመት አይደለም፣ ለአስርት ዓመታትም አይደለም፣ በእያንዳንዱ ቀን $1 ትሪሊዮን ከመድረስ በፊት ምን ያህል ዓመት እንደሚፈጅብህ ታውቃለህ? 100 ዓመት? 500 ዓመት ወይስ ሌላ? በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ አንድ ሰው ያን ቁጥር አልፏል፣ $1 ትሪሊዮን በላይ። ይህ ሰው ኤለን መስክ ነው። ዛሬ ያ ቁጥር ምን ያህል ክብደት እንዳለው፣ ለመቁጠር ምን ያህል ጊዜ እንደሚፈጅ እና ምን ሊገዛ እንደሚችል እንመልከት። አስቀድሞ የማይቻል በሚመስል ነገር እንጀምር። $1 ሚሊዮን። አብዛኞቹ ሰዎች ይህን መጠን በፍጹም አይተው አያውቁም። በእያንዳንዱ ቀን $1 ሚሊዮን እያወጣችሁ $1 ትሪሊዮን ለመጨረስ 2740 ዓመታትን ያስፈልጋችኋል። 2740 ቀናት አይደለም ያልኩት፣ ዓመታትን። ይህ ማለት ክርስቶስ ከመወለዱ በፊት ጀምረህ ብታወጣ እስካሁን አትጨርሰውም እንደማለት ነው። የሮማ ኤምፓየር ከ1500 ዓመታት በፊት ነበር የወደቀው። ከዚያን ጊዜ ጀምሮ በየቀኑ አንድ ሰው $1 ሚሊዮን ማውጣት ብትጀምሩ $1 ትሪሊዮን እስካሁን አትጨርሱም። ነገር ግን ይህ ቁጥር ምን ያህል ቦታ ይይዛል? $1 ትሪሊዮን ወደ ላይ ብንከምረው ከ10,000 ኪሎ ሜትር በላይ ወደ ሰማይ ይረዝማል። ይህም ከዓለም አቀፍ የጠረፍ ጣቢያ ቦታ በ26 እጥፍ ይበልጣል። ከሚበሩ የንግድ አውሮፕላኖች፣ ከኤቨረስት ተራራ፣ ከዓለም አቀፍ የጠፈር ጣቢያ በላይ ገዝፎ ይቆማል። ገንዘቡ መሬት ላይ ብንዘረጋውስ? ከጫፍ እስከ ጫፍ ወደ 97 ሚሊዮን ማይል ወይም 156.1 ሚሊዮን ኪሎ ሜትር ይዘረጋል። ይህ ከምድር እስከ ፀሐይ ያለውን ርቀት ይሸፍናል። ክብደቱን ብንመዝነውስ ምን ያህል ከባድ ነው? $100 1 ግራም ያህል ይመዝናል። የ1 ትሪሊዮን ክብደት 10,000 ሜትሪክ ቶን ወይም 10 ሚሊዮን ኪሎ ግራም ይመዝናል። ይህም 1500 የሚጠጉ የአፍሪካ ዝሆኖች እና ከኤፍል ታወር ክብደት በላይ ይመዝናል። አሁን ይህን ሁሉ ገንዘብ በቦይንግ 747 የጭነት አውሮፕላን ስለመጫን አስቡ። በምድር ላይ ባለው ትልቁ የንግድ የጭነት አውሮፕላን የቦይንግ 747 የጭነት አውሮፕላን ከ100 እስከ 140 ቶን ገደማ መሸከም ይችላል። $1 ትሪሊዮን ለማጓጓዝ 100 ሙሉ በሙሉ የተጫኑ የቦይንግ 747 አውሮፕላኖች ያስፈልጉሃል። ግን ይህን ሁላ ገንዘብ መሸከም ብቻ ሳይሆን ለመቁጠር ብንፈልግስ ምን ያህል ጊዜ ይፈጅብናል? ቀንና ሌሊት በየሰከንዱ $1 ብትቆጥር ያለምንም እረፍት $1 ሚሊዮን ለመቁጠር 11 ቀናት ይወስድብሃል። $1 ቢሊዮን ለመቁጠር ደግሞ 31 ዓመት ይወስድብሃል። $1 ትሪሊዮን ለመቁጠር 31688 ዓመታትን ይወስድብሃል። በ2025 የኢትዮጵያ አጠቃላይ ዓመታዊ በጀት $16.83 ቢሊዮን ነው። ይህ የኢትዮጵያ አጠቃላይ የመንግስት ወጪ ነው። ለትምህርት ቤት፣ ለሆስፒታሎች፣ ለመንገዶች፣ ለወታደራዊ ተቋማት፣ ለሁሉም ነገር ለአንድ ዓመት የሚያስፈልገው አጠቃላይ ወጪዋ ነው $16.83 ቢሊዮን። $1 ትሪሊዮን ለ59 ዓመት የኢትዮጵያን ዓመታዊ በጀት ሙሉ በሙሉ መሸፈን ይችላል። ሰኔ 12 2026 ኤለን መስክ የዓለማችን የመጀመሪያው ትሪሊየነር ሆነ። ሀብቱ $1.1 ትሪሊዮን ደረሰ። ይህም በዓለም ላይ ካለው ሁለተኛው ባለጸጋ ሀብት 4 እጥፍ የበለጠ ነው። በምድር ላይ ካሉት ሁለተኛው፣ ሶስተኛውና አራተኛው ባለጸጋ ሰዎች በአንድ ላይ ሀብታቸው ቢደመር እንኳን የኤለን መስክን አያክልም። ይህ ሰው 2002 ላይ ፔፓልን ሽጦ የ180 ሚሊዮን ባለቤት ሆነ። ዛሬ ላይ ከ24 ዓመታት በኋላ ከ180 ሚሊዮን ወደ $1.1 ትሪሊዮን አደገ። 6000 እጥፍ ማለት ነው። የአፍሪካ አጠቃላይ ዓመታዊ ምርት $2.82 ትሪሊዮን ነው። የኤለን መስክ ሀብት ከአፍሪካ አጠቃላይ ዓመታዊ ምርት 40%ን ያህል ይይዛል። ታዲያ ይህ ሁሉ ገንዘብ ምን ሊገዛ ይችላል? አሜሪካ ውስጥ ያሉ 2.5 ሚሊዮን ቤቶችን ሊገዛ ይችላል። አሜሪካ ውስጥ በየቀኑ የሚመረቱ መኪኖችን ለ3 ዓመታት ወይም ለ1096 ቀናት ያለማቋረጥ መግዛት ይችላል። 100 የኢትዮጵያ ህዳሴ ግድቦችን መገንባት ይችላል። 80 አዲሱ እየተገነባ ያለው የቢሾፍቱ አየር ማረፊያ መገንባት ይችላል። የአፍሪካ የመጀመሪያው ትሪሊየነር ከየትኛው ሀገር የሚገኝ ይመስሉታል? መልሶን በኮሜንት ያሳውቁን።